ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። በዛሬ ትምህርታችን ይዤላችሁ የመጣሁትኝ እንግሊዘኛ ነው። ለየት ባለ መንገድ እንግሊዘኛ ትምህርት ለጀማሪዎች ነው የሚለው ከዚህ ጋር እንደምታዩት እንግዲህ በተከታታይ ካሁን በፊት አማርኛ ማንበብና መጻፍ ያስተማርኳችሁ ነበር። በዛሬ ደግሞ ለየት የሚለው እንደነገርኳችሁ እንግሊዘኛ ትምህርት ለጀማሪዎች መናገር መቻል ማለት ነው። እንግዲህ በጣም ወሳኝና ማወቅ ያለባችሁ ነገሮች ጀማሪዎች ስትሆኑ እነዚህን ሳታውቁ እንግሊዘኛ መናገር በፍጹም አትችሉም። ምክንያቱም እነዚህ በጣም ቤዚክ የሆኑ ወሳኝ የሆኑ ነገሮች ናቸው ማለት ነው። እንግሊዘኛ 4 ነገሮች እጄላችሁ መጥቻለሁ። 4 ነገሮች ነው የማሳያችሁ እና ትርጉማቸውን እና ደግሞ በእያንዳንዳቸው ምሳሌ ኤግዛምፕል እየሰጠን አንድ ባንድ እናያለን ማለት ነው። 4 ነገሮች ናቸው ያልኳችሁ ከዚህ ላይ እንደምታዩት አይ፣ ከዛ አይ አም፣ ከዛ አይ ሃቭ፣ እዚህ ጋር እንደምታዩት አይ ሃቭ፣ ከዛ አይ ካን። እነዚህ እንግሊዘኛ ወርዶች ወይም ደግሞ አገላለጾች በአማርኛ ምን ማለት ናቸው፣ እንዲሁም ምሳሌያቸውን እናያለን። ቀጥታ ወደ ቪዲዮ እንገባለን። ከዛ በፊት ግን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ እንዲሁም ላይክ ለሌሎች እንዲደርሳቸው በማድረግ ቪዲዮውን ጀምሮ ቀጥታ ወደ ትምህርታችን እንሄዳለን ማለት ነው። ኦኬ እንግዲህ አይ ማለት ይቺ አንድ ሌተር ነች። አንድ ሌተር ብቻ ነች። አይ ማለት ትርጉሟ ምንድን ነው? እኔ ማለት ነው። እኔ ብዙ ልጆች አይ ልክ ነኝ ማለት እንደሆነ አድርጋችሁ ትይዙታላችሁ። ግን አይ ማለት እኔ ማለት ነው። ከዛ ደግሞ አይ አም ስትሉ ደግሞ አይ አም ስትሉ እኔ ነኝ ማለት ነው። እኔ ነኝ። ከዛ አይ ሃቭ ስትሉ ደግሞ አይ የምትለው እንደነገርኳችሁ መጀመሪያ ላይ እኔ ማለት ነው። እኔ ማለት ነው። ከዛ ሃቭ ስትጨምሩበት ምንድነው? እኔ አለኝ ማለት ነው። ወይም ኢንሾርት አለኝ ማለት ነው። ያላችሁን ነገር ለመግለጽ የምንጠቀምበት ነው። ከዛው ደግሞ ከዚህ ቀጥሎ አይ ካን። ይሄ ደግሞ አይ የሚለው አሁንም እኔ ማለት ነው። እኔ እችላለሁ ወይም በአጭሩ እችላለሁ ማለት ነው። እነዚህን ካወቃችሁ በእርግጠኝነት በደንብ እንግሊዘኛ መናገር ትችላላችሁ ማለት ነው። እያንዳንዳቸው በምሳሌ እናያለን ማለት ነው። እሺ በመጀመሪያው አይ ማለት ምንድን ነው? እኔ ብያችኋለሁ አይደል? ስለዚህ አይ ሪድ a book. I read a book. ኦኬ ይህ የምትገልጹበት የምታደርጉትን ነገር ለመግለጽ ነው። የምታደርጉትን ነገር ማድረግን የምትገልጹበት ነው። አይ ሪድ a book። አይ ብላችሁ ቀጥታ ምኑን ታስቀምጣላችሁ? አክሽኑን ወይም ቨርቡን ማለት ነው። ስለዚህ ይህን ስታስቀምጡ ማድረጋችሁን የሚገልጽ ነው። በአማርኛ ትርጉም ስናየው አይ ሪድ a book ማለት መጽሐፍ አነባለሁ ለማለት ስትፈልጉ መጽሐፍ አነባለሁ። ይህ አሁን የሚገልጸው ምንድነው? ማድረጋችሁን ነው። እናንተ የምታደርጉትን ነገር የምትገልጹበት ማለት ነው። አይ ሪድ። ኦኬ ከዛ አይ ጎ ቱ ቸርች ይላል። አይ ጎ ቱ ቸርች ምን ለማለት ስትፈልጉ ነው? ቤተ ክርስቲያን እሄዳለሁ። አሁን ይህ የሚገልጸው ምንድነው? የምታደርጉትን ማድረጋችሁን ለማመልከት ወይም የምታደርጉትን ነገር ለመግለጽ ነው ማለት ነው። ከዛ ደግሞ አይ ፕሌይ ፉትቦል ምን ማለት ነው? ደግሞ እግር ኳስ እጫወታለሁ። ከዚህ ጋር የመጀመሪያው አይ የሚለው ያው እኔ አሁን እግር ኳስ እጫወታለሁ ስትሉ ያው እኔ እንደሆንኩኝ ይታወቃል። እጫወታለሁ የሚለው ገላጭ ስለሆነ ማለት ነው። እኔ እግር ኳስ እጫወታለሁ ማለት ትችላላችሁ። ወይም ሌሎችንም አሁን ቤተክርስቲያን እሄዳለሁ የሚለው እዚህ ጋር እኔ ቤተክርስቲያን እሄዳለሁ
መሆን ይችላል። እኔ መጽሐፍ አነባለሁ ሊሆን ይችላል። ሶ ይሄኛው አይ የሚለው እኔ የሚለውን ይገልጻል ማለት ነው። ኦኬ ከዛ ይሄኛው ምሳሌ ስናይ አይ ጎ ቱ ስኩል አይ ጎ ቱ ስኩል ምን ማለት ነው? ምንድነው የሚገልጸው? ደግሞ ትምህርት ቤት እሄዳለሁ ለማለት ነው ማለት ነው። ኦኬ እዚህ ጋር 4 ነጥብ ነው መሆን ያለበት። እዚህ ጋር 4 ነጥብ ማለት ነው። ስለዚህ አይ ጎ ቱ ቸርች ማለት አይ ጎ ቱ ስኩል ማለት ትምህርት ቤት እሄዳለሁ። ስለዚህ ይሄ አይ ብላችሁ የምታስቀምጡት የምታደርጉትን ነገር ለመግለጽ ነው ማለት ነው። ማድረጋችሁን የምታሳዩበት የምትናገሩበት ነው ማለት ነው። ወደ ሁለተኛው ምሳሌ አይ አም ወደዚህ ነው የምንሄደው ማለት ነው። በእነዚህ ምሳሌዎች አሉ 4 እያንዳንዳቸው እጅ አለው። በእያንዳንዳቸው ምን እንደሆነ እናያለን። ኦኬ ከዚህ ላይ ምንድነው የሚለው? አይ አም ሃፒ ምን ማለት ነው? አይ አም ማለት እኔ ነኝ ወይም ነኝ ማንነታችሁን ለመግለጽ የምትጠቀሙበት ነው። ስለዚህ አይ አም ሃፒ ማለት እኔ ደስተኛ ነኝ ማለት ነው። ደስተኛ ነኝ ኢን ሾርት ደስተኛ ነኝ ማለት ነው። ከዛ ከዚህ ላይ አይ አም ኤ ስቱደንት ምንድነው? ይሄ ደግሞ የሚገልጸው ተማሪ ነኝ ተማሪነታችሁን ለመግለጽ አይ አም ኤ ስቱደንት ወይም እኔ አሁን አይ አም ኤ ቲቸር ብል አስተማሪ ነኝ እያልኩ ነው። ስለዚህ ይቺ አም የምትለዋን ነኝ የምትለዋን ተገልጽልናለች ማለት ነው። ስለዚህ ነኝ አይ አም ስትሉ ነኝ ለማለት ስትፈልጉ አይ አም ነው የምትሉት ማለት ነው። ከዚህ ጋር አይ አም ቶል ምን ማለት ነው? ረጅም ነኝ እኔ ረጅም ነኝ ማለት ይቻላል። እኛው ነኝ የሚለው ስለሚገልጽ ባጭሩ ረጅም ነኝ ብሎ ሌላ ሰው ስለሌለ ማለት ነው። አይ ማለት እኔ መሆኑን ይገልጻል። አይ አም ቶል ረጅም ነኝ። ኦኬ አይ አም ፍሮም ኢትዮጵያ ሉክ አይ አም ፍሮም ኢትዮጵያ ምን ማለት ነው? ይሄ ከኢትዮጵያ ነኝ ወይም ያለሁት ነኝ እኔ ኢትዮጵያዊነቴን የሚገልጽ ነው። ስለዚህ አይ አም ፍሮም ኢትዮጵያ ፍሮም ማለት ከሚለውን ይገልጽልናል። እዚህ ላይ አይ አም ኢትዮጵያዊነቴን ነኝነቴን የሚገልጽ ነው ማለት ነው። ስለዚህ አይ አም ፍሮም ኢትዮጵያ እላለሁ ማለት ነው። ሌላው ደግሞ ሶስተኛው ማን ነበር ያልኳችሁ? ከላይ አይን አይተናል፣ አይ አም አይተናል። አይ ሃቭ ነው። አይ ሃቭ ይኸው ምን ማለት ነው ብያችኋለሁ። አለኝ ማለት ነው። ያላችሁን ነገር ለመግለጽ ለመናገር ስትፈልጉ አይ ሃቭ ብላችሁ ነው የምትናገሩት ማለት ነው። አይ ሃቭ። ስለዚህ እያንዳንዳቸው እኔ 4 ምሳሌዎች። ኦኬ አይ ሃቭ አ ፔን ምን ማለት ነው? ይሄ ፔን ስክሪፕቶ አይደለ? ስክሪፕቶ አለኝ ማለት ነው። አሁን አይ አም ፔን ልትሉ አይቻልም። አይ አም ፔን ካላችሁ ስክሪፕቶ ነኝ እያላችሁ ነው። ይሄኛው ግን አለኝ ለማለት አይ ሃቭ ነው የምትሉት። ሃቭ አ ፔን ምን ማለት ነው? ስክሪፕቶ አለኝ። ይሄኛው ደግሞ በቃ ያላችሁን ማንኛውም ነገር ያላችሁን ነገር ለመግለጽ አለኝ ለማለት ማለት ነው። አይ ሃቭ አ ዶግ ምን ማለት ነው? ውሻ አለኝ ማለት ነው። አይ ሃቭ ኤ ካር ይሄ ደግሞ ምንድነው? መኪና አለኝ ማለት ነው። ቀጣይ አይ ሃቭ አ ሬድ ባግ ምንድነው? ደግሞ እዚህ ጋር አንድ የጨመርንበት አለ ረዘም አለ። ሬድ ማለት ቀይ ማለት ነው። ስለዚህ ከለሩን የሚገልጽ ነው እንጂ ቀይ ቦርሳ አለኝ ማለት ነው። ቀይ ቦርሳ አለኝ
ወይም ደግሞ ኢንሾርት ሬድ የሚለውን ታችሁ አይ ሃቭ አ ባግ ማለት ትችላላችሁ። አይ ሃቭ አ ባግ ካላችሁ እዚህ ጋር አይ ሃቭ አ ባግ ካላችሁ ቦርሳ አለኝ ይሄኛውን ካስወግዳችሁት ማለት ነው። ቦርሳ አለኝ ማለት ነው። ሶ እዚህ ላይ የምትገነዘቡት ምንድነው? አይ ሃቭ ካላችሁ ያላችሁን ነገር የምትገልጹበት ማለት ነው። ቀጣይ የመጨረሻው የምናየው ምንድነው? አይ ካን እዚህ ጋር እንደምታዩት አይ ካን ምንድነው ያልኳችሁ? እችላለሁ። እዚህ ጋር የምትችሉትን ነገር የምትገልጹበት ነው። እችላለሁ ለማለት ማለት ነው። ስለዚህ እያንዳንዳቸው በምሳሌ እንይ። ኦኬ ከዚህ ላይ ምን ይላል? አይ ካን ራን ምን ማለት ነው? ራን ምንድነው? መሮጥ አይደል? መሮጥ እችላለሁ ማለት ነው። የምትችሉትን ነገር ማለት ነው። አይ ካን ስዊም ምን ማለት ነው? ስዊም ማለት መዋኘት ማለት ነው። ስለዚህ መዋኘት እችላለሁ ማለት ነው። ቀጣይ አይ ካን ራይት ምንድነው ደግሞ? ራይት መጻፍ ነው። ስለዚህ መጻፍ እችላለሁ። ኦኬ ኔክስት አይ ካን ሪድ ምንድነው ደግሞ? ሪድ ማንበብ አይደለ? ስለዚህ ማንበብ እችላለሁ ማለት ነው። ኦኬ በመጨረሻም እስኪ አንዴ ሙሉዎችን ከላይ ጀምሬ ላሳያችሁና ላስነብባችሁ። ከዛ እዚህ ጋር ምሳሌዎች አሉ። በእነዚህ ምሳሌ መሰረት ባየናቸው መሰረት የእናንተ ኮሜንት ምጽፉልኝ አለ ማለት ነው። ኦኬ ከመጀመሪያው ስንሄድ አይ ሪድ አ ቡክ መጽሐፍ አነባለሁ። ኔክስት አይ ጎ ቱ ቸርች ቤተክርስቲያን እሄዳለሁ። አይ ፕሌይ ፉትቦል እግር ኳስ እጫወታለሁ። አይ ጎ ቱ ስኩል ትምህርት ቤት እሄዳለሁ። ኦኬ ኔክስት ቀጣይ ደግሞ የምናገኘው አይ አም ሃፒ ደስተኛ ነኝ። አይ አም ስቱደንት ተማሪ ነኝ። አይ አም ቶል ረጅም ነኝ። አይ አም ፍሮም ኢትዮጵያ ከኢትዮጵያ ነኝ። እሺ በሀብ ደግሞ አይ ሃቭ አ ፔን እስክሪብቶ አለኝ። አይ ሃቭ አ ዶግ ውሻ አለኝ። አይ ሃቭ አ ካር መኪና አለኝ። አይ ሃቭ አ ሬድ ባግ ቀይ ቦርሳ አለኝ። አይ ካን ራን መሮጥ እችላለሁ። አይ ካን ስዊም መዋኘት እችላለሁ። አይ ካን ራይት መጻፍ እችላለሁ። አይ ካን ሪድ ማንበብ እችላለሁ። ኦኬ እነዚህን ይመስላሉ ቤተሰቦች።
እንግዲህ በጣም ወሳኝና ትልቅ እንደተማራችሁበት ትልቅ ትምህርት እርግጠኛ ነኝ። ስለዚህ ገብቷችሁ ከሆነ ከዚህ ላይ አሁን በመሰረት ናቸው ምሳሌዎች መሰረት በአራቱም ባየናቸው ኮሜንት ላይ ትጽፉልኛላችሁ ማለት ነው። ገብቷችሁ ከሆነ የመጀመሪያው አይ ብላችሁ እዚህ ጋር የምታስገቡት ነው። የምታረጉትን ድርጅት መጻፍ ትችላላችሁ ማለት ነው። ከዛ ደግሞ አይ ኤም ብላችሁ የእናንተን እንደዚህ ነኝ ብላችሁ ለመግለጽ የምትጠቀሙት ሰንተንስ ይኖራል ማለት ነው። ስለዚህ ይሄንን ሁለተኛው አለ። ከዛ ሶስተኛው ደግሞ አይ ሃቭ ብላንክ ይላል። እዚህ ጋር ያላችሁን ነገር አይ ሃቭ ብላችሁ ታስቀምጣላችሁ ትጽፋላችሁ በዚህ መንገድ። ከዛ ደግሞ አይ ካን እዚህ ጋር አይ ካን ብላችሁ ደግሞ የምትችሉት ነገር ከዚህ ላይ ትጽፋላችሁ ማለት ነው። እንግዲህ ገብቷችሁ ከሆነ በዚህ ምሳሌ መሰረት በኮሜንት አሳውቁኝ። ቤተሰቦች እንደዚህ አይነትና ሌላ የሚጠቅሟችሁ ለጀማሪዎችም የሚሆን ትምህርቶችን በአማርኛም በእንግሊዘኛም እሰራላችኋለሁ። ለሌሎች እንዲደርስ ሰብስክራይብ እና ላይክ እንዲሁም ለሌሎች ሼር በማድረግ ተባበሩን። አስተምሯችሁ ከሆነ ላይክ አድርጉ። ሀሳባችሁን በኮሜንት ግለጹልኝ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ። መልካም ጊዜ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ የተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።